ሰላማችን ይብዛ ሁላችሁም እንደሚባለው በተረጋጋሚ ጊዜ አንድን ነገር ለማድረግ ፍላጎቱ ካለ አደርገዋለሁ የሚል ተነሳሽነቱ ካለ በራስ መተማመኑ ካለ ማድረግ የምንፈልገውን ነገር ማድረግ ያሰብነውን ነገር ያንን ያቀርነውን ነገር ማድረግ ማግኘት እንችላለን ማለት ነው። ምንም ነገር የማይቻል አንዳችም ነገር ነው። ትልቁ ነገር ግን ከውስጣችን መፈለግ ከውስጣችን በውስጣችን ለራሳችን ለኛ መሻት ያንን ነገር ከሻትን ያንን ነገር ከፈለግን ያንን ነገር ማድረግ አለብኝ ማግኘት አለብኝ ብለን ካልን የማይቻል አንዳችም ነገር የለም። በዚህ ምድር ላይ ምንም አይነት ነገር የማይቻል የለም። ፈርተን ቁጭ ብለን ራሳችንን ዘግተን ካስቀመጥን ግን አንዳችም ነገር የሚቻል የለም። ለዚህ ነው የጀመርነውን ነገር ለማጠናቀቅ አሁን ሁላችንም ማለት ነው ይሄን የፈለግነውን ይሄን ማግኘት አለብን ብለን እየጣርን ያለውን የህልውና የመኖር ያለ መኖር በሀገራችን እንደ ዜጋ ተከብረን በሀገራችን እንደ ሰው ተቆጥረን መኖር እንድንችል ምን ማድረግ አለብን? ሰብሰብ ብለን ወደ አንድነት መተን ጠጋ ብለን ይህንን የተቃጣብንን አደጋ በህዝባችን ላይ እየወረደ ያለውን ዶፍና መከራ ማስቆም እንችላለን። ነፃነታችንን ማረጋገጥ ኢትዮጵያዊነታችንን የበለጠ ማስከበር እንደ ህዝብ መኖር የምንችልበትን ነገር ሁሉ ደግሞ ማስከበር እንችላለን። ይሄን የምናደርገው ምን ስንል ነው? ከውስጣችን ከሻትን ከፈለግን ማድረግ አለብን ካልን በቅንነት በመልካምነት ከተያየን ወደ አንድነት ሰብሰብ ካልን አንድነት ኃይል ነው። አንድ ስንሆን እንፈራለን፣ አንድ ስንሆን እንከበራለን፣ አንድ ስንሆን የበለጠ የመጣብንን ጠላት ማናቸውም ለመመከት የመጣብንን ጠላት ለማንበርከክ የምናስበውን የምንፈልገውን ነፃነት፣ አንድነት፣ በሰላም መኖር ማረጋገጥ እንችላለን ማለት ነው። ስለዚህ ፍላጎት ካለ የማናገኘው አንዳችም ነገር የለም ማለት ነው። በዚህ ምድር ላይ የማይቻል አንዳችም ነገር የለም። ትልቁ ቁም ነገር ግን ምን ማድረግ አለብን? ትናንት እንደነበር ነው ከትናንት ወዲያ እንደነበር ነው የዛሬ ዓመት እንደነበር ነው መቆየት የለብን። በብዙ አይነት መልኩ በፖለቲካው፣ በአደረጃጀት፣ በግል ህይወታችን በሁሉም ማለት ነው። ኢቭን አሁን ከትንሽ ደቂቃ በፊት እንደነበር ነው መቆየት ግዴታ የለብንም። መቀየር እንችላለን፣ መራመድ እንችላለን፣ ትግላችንን ዳር ማድረስ እንችላለን። ግላዊ ፍላጎታችንን ሰብሰብ ካደረግነው ማለት ነው። ስለዚህ ይሄንን ነገር ለማድረግ ይሄንን ነገር ለመሻት ማድረግ ያለብንን ነገር ሁሉ ፍላጎታችንን ወደ አንድ አምጥተን ተቻችለን የግል ስሜታችንን ዋጥ አድርገን የጋራ ፍላጎታችንን ማሳካት እንችላለን።